ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዛሬ አንድ አጠር ያለች መረጃን ነው ይዤላችሁ የቀረብኩት። እንግዲህ በውስጥ መስመር ከተመልካቾቼ ውስጥ አስቸኳይ ለሽያጭ አቅርብልኝ ያለኝ አንድ መኪና አለ። እንግዲህ ከ3 ወራት በላይ ሆኖኛል የመኪና ሽያጭ መረጃን ካቆምኩኝ። ይህም የሆነበት ዋነኛው ምክንያት ዋጋቸው የተጋነነ ከመሆኑ ጋር ተያይዞ ይህንን ከዚህ በኋላ ላቀርበም ብዬ በመወሰን ነው ያቆምኩት። ዛሬ ግን በውስጥ በኩል አንድ ሚድሮፍን ሽጥልኝ ያለኝ አንድ ተመልካች ያለ። ይህ ሚድሮፍ አስቸኳይ ብሩ ተፈልጎ ነው በባንክ አማራጭም ያለው። ነገር ግን የባንክ አማራጩን እኔ አልመክረም፣ በካሽ ብትገዙት ያተርፋችኋል በማለት ነው አጠር ያለ ቪዲዮ የሰራሁላችሁ። ስለ ተሽከርካሪው ዝርዝር መረጃ ወደ እናንተ ላድረስ። በተጨማሪም ደግሞ ወሎና አካባቢ ለምትገኙ የቻናል ቤተሰቦች ያገለገሉ ተሽከርካሪዎችን እንግዲህ ልክ እንደ አዲስ አበባ በደሴ ላይ ተጀምሯል። ከሱ ጋር ተያይዞ የምሰራላችሁ ነው የሚሆነው። ቪዲዮ አጭር ስለሆነ እስከ መጨረሻው ድረስ እንድትከታተሉ ጋብዛችኋለሁኝ። ይህንን ቪዲዮ ደግሞ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የመኪናው አይነት እንግዲህ ሚድሮፍ ነው። ሚድሮፍ እንደምታውቁት ከሃይሮፍ ዝቅ ያለ ከአባዱላ ከፍ ያለ ማለት ነው። ሞዴሉ 2013 ነው። ሞተር ካምቢዮ በጣም ንጹህ ነው ብሎኛል። ዲፍሬንሻል የተወሰነ ድምጽ አለው። ኮድ 3 አማራ ታርጋ የለጠፈ 21000 ቤት ከተላላፊ የለጠፈ ነው። ፋይሉ ደብረ ብርሃን ነው። መኪናው ደግሞ እዚሁኛ ጋር አዲስ አበባ ነው የሚገኘው። ባንክ 1,200,000 ብር አለበት። ካሽ 3,300,000 ብር። አጠቃላይ ዋጋው 4,500,000 ብር ነው ብሏል። ውስን ድርድር ይኖረዋል ብሏል። ዞሮ ዞሮ ገዢ ሆናችሁ የቻናል ቤተሰቦች በስልክ ቁጥር 0913744966 ላይ ቴክስት አድርጉልኝ። እኔ መልሼ የምደውልላችሁ ነው የሚሆነው። ምክንያቱም ስልኩ ዝግ ስለሆነ ቴክስት ብቻ ጻፉልኝ፣ እኔ አስተናግዳችኋለሁኝ። በቀጥታ ከባለቤቱ ጋር ስልክ ቁጥር አላውጣቸውና አገናኛችኋለሁኝ። ሌላው እንግዲህ ደሴ ላይ እንደገለጽኩላችሁ ያገለገሉ ተሽከርካሪዎች መሸጫ ተጀምሯል። በትናንትናው ዕለት መረጃው እንግዲህ ተልኮልኛል። እዚያ መሸጫ ቤት ያሉትን የመኪና ዋጋዎች ዝርዝር እንደተላከልኝ በቀጥታ የምሰራላችሁ ነው የሚሆነው። ምናልባትም ከደቂቃዎች በኋላ እልክልሃለሁ ብሎኛል። መልሼም በድጋሚ የምሰራላችሁ ይሆናል። ወሎና አካባቢው ለምትገኙ ምናልባት እዚህ አካባቢ ላይ የመኪና ዋጋ ከዚህ ከአዲስ አበባው አንጻር አነስ የሚል ይመስለኛል። ዞሮ ዞሮ የምንመለከተው ነው የሚሆነው። ዋጋው ከተወደደብኝ ለመስራት አይመቸኝም። ምክንያቱም ዋጋው መለስተኛ መሆን አለበት። ህዝብን የሚጎዳ ዋጋ ከሆነ ቪዲዮ አልሰራም ብዬ እንግዲህ ከ3 ወራት በላይ ሆኖኛል። ዞሮ ዞሮ እንደነገርኳቸው ነው ያለውን መረጃ አሳውቃቸዋለሁኝ። ጠብቁኝ ለማለት ያክል እወዳለሁኝ። ሁላችሁም ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ አድርጉት።